ዛሬ ምን እንጠጣለን? ጉዳይጄ አንድ ጥያቄ ብጠይቅሽ እንደው ይከፋሻል? በመጀመሪያ ካንተ የሚያስከፋ ጥያቄ ከፍለኛል ብዬ አላስብም። ቢሆንም ደግሞ ላልቀየም እሞክራለሁ። አመሰግናለሁ። መቅዲ ይህን ሙያሽን እንዴት ሆነሽ ታከብሪያለሽ? በሚገባ አከብረዋለሁ። ማለትም ሙያዬ ከእኔ የሚፈልገውን ያህል እኛ አከብረዋለሁ። ጥሩ ነው። አንዱ ሙያ ከሌላው ሙያ ጋርስ በቀጥታ የሚሆን በተዘዋዋሪ እንደሚደጋገፍ ታምኚበታለሽ? በሚገባ ነው። ግን ጸጋዬ ማለት እንደፈለክ አልገባኝም። መቅዲ በዚህ ሰሞን ከሰለሞን ጋር ሰላም ናችሁ? ዳርዳር ተወርቷል። እኔና ሰለሞን ምን ነው? እሱን ካልሽ ነው መስማት እንፈልገው። ተጋስታ በተለይ በዚህ ወደዚህ ጽሁፍና ጊዜ ካደላበት ጊዜ ጀምሮ ሙሉ ጊዜው ለጽሁፍ እንጂ ለሚያስተምር አንዱ ሙያ ለሌላው ሙያ በቀጥታ የሚሆን በተዘዋዋሪ አስፈላጊና ጠቃሚ እንዲሁም የሚደጋገፍ መሆኑን አረጋግጠሽልኝ ነበር። አሁን አረጋግጠልኝ። ታዲያ እያወቅሽ ሰለሞንን ማገዝ ሲገባሽ ለምን ተጣላሽ? የፍቅር ህይወቴን አበላሽብኛል። ሰለሞን ያፈቅርሻል እንጂ ያንቺን የፍቅር ህይወት አያበላሽም። ተጸጋዬ አርባይ ዳኛማ አትሆን። እኔ በፍጹም አላዳለም። ማለት የፈለኩትን አስጨርሽ ነው። ያክበኝ የማያጠግብ እንጀራ ከምጣዱ ያስታውቃል ሲባል አልሰማም። እንደ ተረቱማ ቢሆን እኮ እንግዲህ ሁሉም ነገር ገና ከጅምሩ መጨረሻው የታወቀ ለችግሮች ሁሉ መፍትሄ ይበጅ ነበር። ግን ሁሉንም የማወቅ ስልጣን ደግሞ ፈጣሪ ነውና እንነጋገርበት። ጸጋዬ ምን አድርጊ ነው የምትለኝ? ልቤ ተጠማው ፍቅር ከመነሳት ሌላ የከፋ ጭካኔና ረመኔነት የለም። እንግዲህ እንደ አንድ ሐኪም ሙያዊ ግዴታ ሁሉ ደራሲያን ሙሉ ጊዜያቸውን ሰጥተው ውጤት ላይ መድረስ ግዴታ ስላለባቸው ሰለሞን ሙሉ ጊዜውን ለጽሁፉ አውለዋል አይደለም? እያስተዋልክ እንደ ጸጋዬ ሚዛና ይሁን። እኔም ቢሆን ለሙያዬ ሙሉ ጊዜ መስጠት እንዳለብኝ አጸናለሁ። ቢሆንም ከሙያዬ የሚገባኝን ያህል ጊዜ ቆጥቤ ፍቅርን ለማጣጣም ሞክሬያለሁ። በደንብ ጸጋዬ ይህ ውሳኔ ሰለሞንን ይጎዳዋል። ሰለሞን ካንቺ ውጪ መኖር እንደማይችል ታውቂያለሽ። ለኔ ጸጋዬ ከሰለሞን ተለይቶ መኖር እጅግ አስቸጋሪ ነው። ቢሆንም ወስኛለሁ። መቅደላዊት አንቺ የሰለሞን እንጂ የሌላ ምትሆኛለሽ። ታየጸጋዬ እስካሁን እኔ ነበርኩ የሰለሞን፣ ሰለሞን ግን የኔ አልነበረም። እኔ ግን ከእንግዲህ ሌላ መሆኔን በድጋሚ ያረጋግጥልሃለሁ። እኔ ለውሳኔ ታማኝ እንጂ ጨካኝ አይደለሁም። ጨካኝ ከተባልኩ ደግሞ ለመጨከን ያጥጋቢ ምክንያት ካለኝ አልጠየቅበት። አዎ በቃ የሚሻል ውሳኔ እንዳለ ሁሉ የማይሻል እንደሚኖር ልናውቅ ይገባል። ጸጋዬ ልቀቅ! ለምን ሰለሞን? ለምን መቃጠል ስላለበት? በምን ምክንያት ሰለሞን? ምክንያቱ የሚጠቅመው የሚጎዳው ራሴን ስለሆነ አልነግርም። ይሄን ማለት ጽሁፎችን እስከ ማቃጠል የሚያደርስ ምክንያት ልቀቅ! ሰለሞን አለብኝ
ስለምፈልጉት ውጣ ብቻን ከነን ወጣው ጽፎችን መብቴን ታሳጡኛላችሁ ባካችሁ ተውኝና ውጡልኝ ሰላም የኛ ሲሞን መሰረቱ ያሰብከውን ከሰራህ በኋላ ለተጸዳርኩ እንዳትጎዳብን ይቻላል ለሞከር ብቻ አይዞህ ለጸጸት የሚዳርገኝን አላደርገውም እንደውም ለጸጸት የምዳረገው ጽሁፎችን ጉድምድማቸውን ሳላጠፋ ከቀረው ብቻ ሰለሞን የዛሬው ስሜታዊ ድርጊት ለነገ የጸጸት ቦተራነት እንዳዘጋጀ ልታውቅ ይገባል ሶሪ ጸጋዬ ከእንግዲህ በዚህ ጉዳይ ከማንም ጋር መነጋገር አልፈልግም እባክህ ጋሼ ተለመነኝ ሰለሞን ፍቃዱ ሆኖ ጽሁፎች እኔ ጋር እንዲቀመጡ ወሰደኝ አልሰጥም ጽሁፎቼ ጸጋዬ ቤት ተቀምጧል ብዬ ተስፋ ማድረግን ስለማልፈልግ አልሰጥም ጸጋዬ ሰለሞን መዓዛ ልብሽን ደስታ እንዲሞላው ከፈለግሽ ከማያስፈልጉሽና ከሚያስጨንቁሽ ነገሮች በቆራጥነት መራቅ አለብሽ ሰላም ስህተት ተሰርቶ የሚገኝ ደስታ ግን ዘላቂ እንዳልሆነ ሁሉ ሳያድር ትረዳዋለህ እኔ ዘላቂ ደስታን የማገኘው በራሴ ፍላጎት የፈለኩትን ሳደርግ እንጂ የማልፈልገው በጫንቃ የተሸክሜ እሹሩሩ በማለት አይደለም አየህ ሰለሞን አንተ የራስህን ፍላጎት በሌሎች ተጽዕኖ ስር በመጣል የምታተፈው ያው ሐዘንና ጭንቀት እንጂ ደስታ ሊሆን አይችልም የማያስፈልገኝን ለማስወገድ በመወሰኔ ለሌሎች አድራር ካልከኝ ጸጋዬ የማይስማማቸውን እሹሩሩ እያሉ የሚኖሩትን ኖርን ባዮችና በድን ትውልድ ምን ልትላቸው ፈለግ ምን ነው ሰለሞን ውሳኔ ሌሎችን ሰዎች ፍላጎት ለማሟላት የተደረገ መሆኑን ነው ምን ትከራከረኛለህ እኔ ማንነቴ የፈቀደውን እያደረኩ ያለው ሰው ነኝ እንጂ የሚሏቸውን ሁሉ ተቀብለው እንደሚያስተጋቡ ድምጽ ማጉያዎች አይነት አይደለም የሚጠቅመውንም የሚጎዳውንም የሚያውቁ ራሱ ከኔ ጋር የሚሰራ ዶክተር ስራክ ይባላል
በጣም ቆንጆ ሰው አግኝተሽ ነው ገርምሻል ሳምሪ እኔ ግን በራሴ ቆንጆ ወንድም በጣም ፈራለሁ ለምሳሌ ከብዙ ቆንጆች በስተጀርባ መጥፎ ማንነት አለ ይህ አባባልሽ ግን ሁሉንም ቆንጆች የሚመለከት አይመለከትም ጥቂትም ቢሆኑ እንደመልካቸው ባህሪያቸው ያማረ አምሯቸው የዳበረ ይኖራሉ አባባልሽ የሚደገፍ ነው እኔም ቢሆን በተለይ ለመናው የቆነችውን ወንድ አይደል አፈሰለ ለምስመስና ልጫታ ቀይ ከናፈር አለንጋጣት ያለው ወንድ ከጎኔ ብትኛ ማማት እህቴን ታቀፈኛው ያለው ቆንጆ እንደሚወዱ ሴቶች ደግሞ እንዳሉ እንዳትረሽ ያምኔ ግን ሁሉም በራሳቸው ወሮች ናቸው አልተሳሳትም ሳምሪ ዛሬ ትልቅ የደስታ ይቀር በጣም ነው የሚገርምሽ ምን ያህል ስራ እንደሚበዛብኝ ብትወቂ ኖሮ ይሄን ባላሽ ለነገሩ አሁንም ሌላ ስራ እንድትሰራ ይደወል ሮማን ይሰራል ስራውን የምትሰሪለት ሰው አጎቴ ነው ይህ አጎቴ ለ23 ዓመት ለንደን ከቆየ በኋላ ሀገሩ ለመኖር ሲመጣ እዚህ መኖሩ ለምንረው ብር ካለኛም ሀገር መንገድ አለ አይደል በቃ አስቢበት ብዬ ነው እሺ ሰሙ እሺ በቃ ቻው ለነገር ምን ሰላም እንዴ አውቄን ዘጋውበት ገንዘብ ካላመጣሽ ያለ ነዘንዘኝ ተሞላ መሰል ያረክ ከባድ ነው ደግሞ ለምን ቤቴ እንዴት አየሽ? It's beautiful. ቆንጆ ይታል Thank you. ይህንን ካንቺ መስማቴ ኩራት ይሰማኛል። ከሚገባኝ በላይ ለሚሰጠኝ ቦታነት እንደተቀጣጣራለሁ ከአቅሜ በላይ ዋትሽኝ ደስ ይላል። ለአንቺ ካለኝ ከፍተኛ ክብርና አድናቆት ተነስቶ የተናገርኩትን ብል እንኳን ማካበድ አይመስለኝም። እኔ ለፈቅማር እንጂ ለቃል ምን ጊዜም ድርጊት ከቃል ይፍታ በተግባር የማይገልጹት መናገር ምላስ ያመልካል ሲባል አስበው you are right ግን እኮ ለዋሽ ካልሽ በድርጊቱ መዋሸትና ማስመሰል ይችላል በርግጥ እንዳልከው ውሸት በድርጊትም ሊገለጽ ይችላል ግን በቃል እንደማሸት አይቀርም ስለዚህ ከቃል በተሻለ በድርጊት ማሸት ቶሎ ያጋልጣል ከባድ ነው ንግዴ በአዲስ የፍቅር ላቦት ውስጣቸው እየፋሙ ያላቸውን ጥቂት የፍቅር ጊዜ ለሚሻሙ አዲስ ፍቅረኞች የሚሆን ርዕስ ለምረጥ